ዳኒ እየመጣ ነው። ዳኒና ዮሲ እኔም ፕራንክ ለማድረግ ነበር የተነጋገሩት። ነገር ግን የእነሱ ተናግረን ቀልበሰ ነው። ዳኒ ሲመጣ ጠፍ ነገር አርግተን አስረን ወንበር ላይ በዚህ ቅጥቅጥ እናደርገዋለን ማለት ነው። አሁን ስለዚህ ዮሲ ምን ታደርግልኛለህ መሰለህ? ከሱ እንደገባ ካሜራውን እዛ መስታንድ እናደርገዋለን። መስታንድ እናቀመው ከሱ እንደገባ በደንብ ትይዝልኛለህ። አንተ በደንብ የሚያሳልቅ ጉልበት ከሌ ስለሚሻል አንተ ትይዘዋለህ። ከዛኔ ፋሼታ አዘጋጅተናል። በፋሼታ ያ ከዛን ፋሼታ አዘጋጅተናል። በዚህ ፋሼታ ጠፍ ነገር አርግተን አንድ እግሩን ካሰርነው በኋላ ምንም አያመጣም። እንደፈለግን እንጫወትበታለን ማለት ነው። ይመቻችሁ። ያዳን ያለው ስልክ እናውጣ። እሺ ስልክ ነው። ኧረ በዛ ኧረ ተው ወይኔ አደቀቱም እግዚአብሔርን አደቀቱም። እንደዚህ ነው ወይኔ የፋሲካ በግ ማለት ደስ አይልም። ኧረ በመድኃኒዓለም ኧረ በእግዚአብሔር ተሰራላችኋል። አለቃችሁ ወሬ አታውራ ብሮ። ደግሞ ይፎክራል። ቀጣይ ያገናኘናል። እኔ ምን እንደማለት ወዴት አሁን እስቲ ፊኛዋ ምን እንዳለው ውስጥ አንድ ላይ እናያለን። አሁን ሰፋ እናድርገዋ። እሺ 50 ሚሊዮን ብሩን የኔ ደበቁ። ኧረ እኔ የትም አልደበኩም። ብሬክ ላድርግ። እግዚአብሔር አንተ ይሄ ነገር ያለው ነው። ይኸውልህ ኧረ በጣም ለምንድን ነው ወጠረኝ? እግዚአብሔርን በጣም ወጠረኝ። አሰክስ ምንም አሰክስ በቃ እዚህ ጋር አለ። ካልተንቀሳቀስ ምንም አያደርግም። ኢንትሮ ወደ ላይ ሂዱ። ወደዚህ እናመጡሽ። ዞር በል በቃ እንጀምሩ። ኧረ ናቲ ቆይ እኩል ልጠይቀው። ኧረ በሩ ሀምሳ ሚሊዮን ብሩን የኔ የደበቀው ትናገር። ኧረ አለቃዬ ሰታበረ በእግዚአብሔር ወይኔ ዝበት እንዳነሰች ኧረ ትልቁ ገና
አሁን ደግሞ የእጅ ኳስ ነው ገባሻ? እንዲህ ትሮጫለሽ እንዲህ ትሮጫለሽ። ከዛ እንዲህ ጦርነት በይፋ ተጀምሯል። እሺ ቆይ እሱ ችግር ይቆያል። ይደገማል። አንድ ቺኮ ደስት የሚያምነው ፊቱን እናንተ ነው። አንተ በዛው እንደዚህ ነው አለሽ። እኔ ከአንተ ከፊት ነኝ በኋላ አንድ ስልሽ አንድ ስል 3 2 1 እንዳልፈነዳለ ወይኔ ተጫወትኩበት። ካሜራ አንዴ ሻፍንጭኝ በመድኃኒዓለም እስቲ ኧረ በእግዚአብሔር ስም ቀና በል እስኪ። ኧረ ልጅት ቆይ እኔም ልጨመር። ኧረ ወይ አተማን እንደዚህ ያዙናል። እንደዚህ ናት። አራመመኝ በመድኃኒዓለም አራመመኝ። አታጥጭ አራመመኝ። ኧረ ወይኔ ማስተላልፈው ነገር አለ እያለ ነው። ኧረ በመድኃኒዓለም ነው እንደዚህ በእግዚአብሔር አትጩህ እንደ አትጩህ። ኧረ ናት ወይኔ ፊቱን አይታጠብም። አይፈነዳም እንዴ? ኧረ እባካችሁ መድኃኒዓለም ለእኔ ነበር እንደዚህ የታሰበው ነበር። ቀና በል አንተ ብሬ የአንገት ነው። ቆይ ፊቱን አይታጠብም። ካሜራ ከልል። እሺ ፊቱን አይታጠብም እና ፊቱን ልጠበው ነው።
መታጠቢያው ደም ይልስና በደንብ አድርጊ ይጣል ካሜራ ከልል ሰውዬ እሺ ጸጉርህንም ቂቤ ቀና ካሜራ መቅረብ አለበት። እስቲ እንዳሁን ከማን ታንሳለህ? እኔ ነኝ ከማን ቂቤ ተቀባል የኔ እሺ ቢዲና ተምታኝ በቃ ኧረ ጆሮዬ በእግዚአብሔር አሁን ትንሽ ፊቱን የምንተባል ኧረ ፊቴ እንዳመጡ በመዳን ያደፋለሽ አንገቱ በቃ ቀናቀን ፊት ነው ለኢንትሮ ሊሆን ለእንትን ለሰሜን ሊሆን ይችላል አለቃቸውም ሪቬንጅ ምን እንደሆነ ታያላችሁ ጠብቁ ትንሽ አንገት ይጠጣል እኔ ከዚህ በኋላማ አልሰራም ከነሱ ጋር ይሄ በደለው መድኃኒዓለም ይፎክራል ናቲ ሁለት አገኘው እኔ ላገኘው አልቻልኩም ማለትም በደል ፍራንክ አይደል ዝቅ አረም በደል ያለ ፊትን ነው ያለ ፊት እኔ የምትደረጉ ፊት እኔ ለምታ አንቺ በቃ ናፍጣ እንዴ አደናት ያሳሰው አሁን እንደዚህ እንልቀቅበት ናት ኧረ ናት ምን አድርጋ ያለው ግን አንተ አገኘኸው እኔ ላገኘው ናት ዮሲ ለተም ነው ይልም ቀና ለተም ምንድነው ናቲ ትቀባጫለህ ምንድነው ግን ናቲ ኧረ ቀልድ አዎ ይሸታል አንተ አይዞሽ በቃ እኔ ተይው በቃ እኔ አልቀባህም ያለ በቃ ምታውና ፈንደው አፈንደው እኮ እንደሱ አትያዘው ለቀው አቡኪ እንዴ ያፈነዳም እና በዚህ በኩል ይሄ ገመዱን ያዝ እንደዚህ አለ በቃ ና ቋጭ አንተ ዝም በል አንተ ደግሞ ዝም በል ዘላ አስባል የምትናገረው ነገር ካለ ተናገር ስልኩ ያወጣልህ ስቃዩ ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበር ሰብስክራይብ ያደረጋችሁ አሁን ሌላ ልብስ ስለያዝንለት ሻወር ወስዶ ልብስ ይቀይር ማለት ነው